አባቴ መጥቻለሁ። ቆይ ምን ማድረግ ነበረብኝ? እስኪ ንገሪ። በምን ኃጢአቴ ነው እድሜ ልኬን ማየት የማይችል ልጅ እንዳሳድግ የተፈረደብኝ? ጉልበቴ ሲደክም ስራ ከጄ ሲወጣ ማን ነው እጄን የሚይዘው? ነይ ማንም መለስ ግድ የለሽም። ነይ እሺ በይ እማ፣ እሺ በይኝ፣ ግድ የለም እማ፣ እሺ በይኝ። ልቀቀኝ፣ ልቀቀኝ። ከአያቴ ጋር መኖር እፈልጋለሁ። በመጨረሻ አላህ ጋብቼ ማናገር እፈልጋለሁ። ሁሉንም ነገር ልነግረው እፈልጋለሁ። ልቤ ውስጥ ያለው ሁሉንም ነገር እነግረዋለሁ።